ሺ ጊዜ ብትንበረከክ ይሄን ቤት ካልገዛህልኝ አላገባህም አለች አንድ ከስተመር። እስኪ እንደዚህ ያስባላትን ቤት ላሳያችሁ። እንደምታዩት ከሆነ የራሱ የሆነ ኦፕን ኪችን ያለው እንዲሁም ደግሞ ሰፊ የሆነ የሚያምር ሳሎን፣ በተጨማሪም ደግሞ የራሱ የሆነ በረንዳ አለው። እንደምታዩት ከሆነ በጣም የሚያምር እጅግ በጣም ሰፊ የሆነ ሊቪንግ ሩማችን ሲሆን እዚህ ጋር ቆንጆ ሶፋ ብናስቀምጥ፣ በተጨማሪም ደግሞ እዚህ ጋር ቴሌቪዥናችንን ብናስቀምጥ ቆንጆ የሆነ ቪው ይኖረዋል። እንዲሁም ደግሞ ባልከኒያችንን ላሳያችሁ። እንደምታዩት ከሆነ እንደዚህ አይነት ረጅም የሆነ ሰፊ የሆነ ኤል ሼፕ የሆነ ባልከኒ ያለው ሲሆን ከተማው ክሊር ማየት እንችላለን። በተጨማሪም ደግሞ ነፋሻማ አየር እንደዚህ ወጣ ብለን መቀበል እንችላለን ማለት ነው። ይሄ እንደምታዩት ኦፕን ኪችን ነው። እያንዳንዱ የተጠቀምናቸው ማቴሪያሎች ኢምፖርትድ ማቴሪያል ናቸው። በተጨማሪም ደግሞ እዚህ ጋር ዲጂታል የሆነ ስቶቭ አለው። ኤርሳከር የራሱ የሆነ አለው። እንዲሁም ደግሞ ሰፋፊ የሆኑ ኮምፓርትመንቶችን በውስጡ ይዟል። በተጨማሪም ደግሞ እንደ ቶፕ የተጠቀምነው ኦሪጂናል የሆነ ማርብል ነው። እንደ ተጨማሪም ደግሞ እዚህ ጋር ትራዲሽናል ኪችን እንዲሁም ደግሞ እንደ ላውንድሪ ሩምም መጠቀም እንችላለን ማለት ነው። እንደምታዩት ይሄ ሰፊ የሆነው ማስተር ቤድሩማችን ነው። በውስጡም ደግሞ ሰፋ ያለ አልጋ መያዝ የሚያስችል ነው። እንዲሁም ደግሞ በቂ የሆነ የፀሐይ ብርሃን ማግኘት እንችላለን። እንደተጨማሪም ደግሞ የራሱ የሆነ ሪዲንግ ላይቶችን በውስጡ አካቷል። እዚህ ጋር ደግሞ የምትመለከቱት በሃይ ስታንዳርድ የተሰራ ሃይ ኳሊቲ ክሎዜት ነው። ይሄ ደግሞ የራሱ የሆነ ሻወር፣ ሽንት ቤት ያለው ሰፊው ቶይሌታችን ነው። እንደምታዩት ይሄ ደግሞ ሁለተኛው ቤድሩማችን ነው። ሰፊ ነው። እንዲሁም ደግሞ ክሎዜት አለው። በተጨማሪም ደግሞ ወጣ ብለን ንፋስ መቀበል ከፈለገ ባልኮኒ ያለው ወተን ንፋስ መቀበል፣ አየር መቀበል፣ ከተማውን ቪውን ማየት እንችላለን። ይሄ ደግሞ እንደምታዩት ኮመን ባዝ ነው። የራሱ የሆነ ሻወር አለው። አሁን እንደማሳያችሁ ደግሞ ሰርድ ቤድሩማችንን ነው። እንደምታዩት ሰፊ ነው። ክሎዜት አለው። በተጨማሪም ደግሞ ሻወር፣ ሽንት ቤት አለው። እንዲሁም ደግሞ ንፋስ መቀበል ከፈለገ ሌላ ተጨማሪ ደግሞ ባልከኒ አለን። አሁን ደግሞ ማሳያችሁ ቤድሩሙን ነው። ይሄ ቤድሩማችን ነው። በተጨማሪም ደግሞ ሻወር፣ ሽንት ቤት የራሱ የሆነ አለው። ይሄን የመሰለ ቤት 50% ብቻ በመክፈል ቁልፍ መረከብ ይችላሉ። ተጨማሪውን 50% ደግሞ በአንድ አመት ጊዜ ውስጥ እየኖሩ መክፈል ይችላሉ። ታዲያ ይሄ ቤት እንደዛ ያስብልን ትላላችሁ?